بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاري دمو بالله سبحانه وتعالى فكات التوسل الممنوع بشريعتين يتكلكلوا ممجن تلانت بشريعة ممجن يتفكرበት ነገር ተነጋግረናል እነሱም ሶስት ናቸው አንደኛ ተወሱል አላህን በስሞቹ በባህሪዎቹ መለመን አላህ ሆይ በአዛኝነት ይሁንብህ በረህመት ይሁንብህ ይያል መለመን ሁለተኛ ደግሞ በመልካም ስራ መለመን አላህ ሆይ የዛን ቀን ላንተ በየሰራሁት መልካም ስራ ይሁንብህና በዛ በሰራሁት መልካም ስራ ይሁንብህ ሶስተኛው ትልቅ ሰው ወይ ደግሞ አንዲ አላህ መልካም ባሪያ ካለ እሱን ዱዓ አድርግልኝ ማለት ይሄ ሶስቱ ይፈቀዳል ብለናል እንግዲህ ከዚህ ውጭ ያለው የተከለከለ ነው ተወሱሉ ኢላላህ ተዓላ ይማለም يثبت في الشريعه شريعتين ላይ ባልሰበተ ነገር መመጀን አይፈቀድም ለምሳሌ በሞተ ሰው ሩቅ ባለ ሰው ለምሳሌ የሞተን ሰው በሞተ ሰው በነብዩ መጀን አብዱል ቃድር ጂላኒ መጀን አላሁ የአብዱል ቃድር ጂላኒ መጀን እርዳኝ ነብዩ መጀን እርዳኝ አቡበከር መጀን እንደዚህ የተባለ አህመድ አልበደዊ መጀን አህመድ አልቲጃኒ መጀን አህመድ አልሪፋዒ መጀን እየተባለ ማለት አይቻልም ይሄ ክልክል ነው እንግዲህ በዚህ በሞተ ሰው መመጀን ክልክል ነው غائبين ማለት እዚህ ደግሞ አጠገብ የሌሉ ባይሞት እንኳን حاضر ከለሉ በምንም አይነት ተዋሱል ግንኙነት ሳይኖር ሩቅ ያለን ሰው አላህ ሆይ በእንትና መጀን እንትና ይሁንብህ በእንትና መጀን እየተባለ ማለት ይሄ ክልክል ነው አይቻልም ማለት ነው እንግዲህ አላህ ሆይ እንትና መጀን ጉዳያችን አውጣልን አላህ ሆይ እንትና መጀን እንትና ሼኽ መጀን የዳናው መጀን የእንትና መጀን እየተባለ ያብሬቱ መጀን ባብሬቱ ይሁንብህ እየተባለ ማለት ይሄ በፍጹም በሸሪዓችን የተከለከለ ነው አይፈቀድም ማለት ነው ሌላ ደግሞ መመጀን አላህን ቀብሮች ዘንዳ ዒባዳ በማድረግ በፊዕል العبادات عند القبور ቀብር ዘንዳ ዒባዳ በማድረግ ቀብር ጋር በማረድ ባዲገዝ በማድረግ እዛ ድፎ ዳቦ እየደፉ ይዘው ሄደው በሬ በአመት ሰብስቦ ቀብሩ ጋር እስኪ አላህን ሄደን እዛ እንማጸነው በማለት መመጀን አይፈቀድም ይሄም የተከለከለ ነው ማለት ነው ለምሳሌ ቀብሮች ላይ ግንባታ በመገንባት ቀብሮች ጋር በማረድ ቀብር ላይ ሄዱ ስለት በመሳል ወደ አላህ መቃረብ በፍጹም አይፈቀድም ይሄ መመጀን ይሄ አይነት መመጀን በሸሪዓችን የተከለከለ ነው አይፈቀድም አላህ Subhanahu Wa Ta'ala ከልክሎታል ከቁርአንም ከሐዲስም ምንም ማስረጃ የለውም አላህ ከተወሱል ውስጥ የሚፈቀዱትን ሲነግረን ከዚህ ውጭ ያለው ሁሉ ክልክል ነው አይቻልም ቀጥታ አላህ Subhanahu Wa Ta'ala ነው መለመን ያለባችሁ ተብሏል ሌላው ደግሞ በጃህ በክብር አላህ ሆይ አተወሱሉ ቢጃሂል አንቢያኢ ወሳሊሒን በሷሊሆችና በነብያቶች ክብር አላህ መለመን አላህ ሆይ በነብዩ ክብር ይሁንብህ አላህ ሆይ በአብዱል ቃድር ጃህ ይሁንብህ አላህ ሆይ በአህመድ ሪፋዒ ጃህ ይሁንብህ አንተ ዘንዳ ባላቸው ክብር አላህ ሆይ እንደዚህ እየተባለ አላህን መለመን ይሄም በዚህ በሸሪዓችን የተፈቀደ አይደለም ክልክል ነው ማለት ነው ለምን አላህ Subhanahu Wa Ta'ala ሚላል አላሁ አዚነ ለኩም ይሄን ነገር አላህ ፈቅዶላችኋል ወይስ በራሳችሁ ነው የምትሉት በፍጹም የተፈቀደ አይደለም አላህ የከለከለው ነገር ነው ይሄ አላህ አላዘዘበትም ቁርአን ላይ ወአለይሰ الانسان الا ما سعى ሰው ልጅ በገሌ ክብር ይሁንብህ በገሌ እንዲሆንብህ እየተባለ መመጀን አይቻልም በተለይ በሞተ ሰው መመጀን እሱም ደግሞ ይከፋ ነው ስለዚህ መመጀን የሚባለው አላህ Subhanahu Wa Ta'ala በፈቀዳቸው በሶስት ነገሮች ብቻ ነው ከዛው ጫለው ሳክልክል ነው ወለዚያ ቃል አቡ ሐኒፋ ረሂመሁላህ ተዓላ አቡ ሐኒፋ ምናሉ ይክረሁ ይተላላሉ አይቆለ አዳይ አንድ አላህን የሚለምን ሰው ሲል ሊለምን አስአሉከ ቢሐቅ ፍላን አላህ ሆይ በገሌ ፍላን የሚባለው ሰውዬ ገሌ የሚባለው ሰውዬ አንተ ጋር ባለው ሐቅ ለምንሃለሁኝ አው ቢሐቅ አውሊያኢከ ወይ በወልዮች ሐቅ በወልዮች ክብር በወልዮች አንተ ጋር ባላቸው ደረጃ እጠይቅሃለሁኝ አው ሩሱሊከ ወይ በመለክተኛ ደረጃ አው ቢሐቅ البيت الحرام والمشاعر الحرام ወይ በአላህ በተከበረው ቤት ሐቅ كذلك በመሻዕር الحرام ሐቅ ለምንሃለሁ ብሎ ማለት ይሄ የተጠላ ነው ሰለፎች ዘንዳ የተወደደ ነገር አይደለም ይላሉ ማን አቡ ሐኒፋ ስለዚህ አላህ Subhanahu Wa Ta'ala ተወሱልን እነዛን ትላንት ያልናቸውን በሶስቱ ነገር ብቻ ነው መመጀን የሚፈቀደው አላህን በስሞቹ መለመን አላህን ያ ረህማን ያ ረሂም አግithኒ ይያል
اللهم إني أسألك بأسمائك الحسنى وصفاتك العلى ያን መለመን وكذلك الله ሆይ እኔ እዛን ቀን እንዲህ አይነት መልካም ስራ ላንተ ብዬ ሰርቼ ነበር ያን መልካም ስራ ለማንም ብዬ አልሰራሁትም ላንተ እንጂ በዛ በመልካም ስራ ይሁንብህ ብሎ መመጀን ይቻላል አላህ ሄዶ አንድ የአላህ ባሪያ አጠገባችን ካለ ሷሊህ የሆነ ሰው እሱን ሄደን ወይ አጠገባችን ካለ ዱዓ አድርግልኝ እንዲህ ሀጃ ገጥሞኛል እንዲህ ጉዳይ አለኝ ብንለው ችግር የለውም ከዛ ውጭ ግን የሞተን ሰው ድረሱልኝ ማን የሞተን ሰው በሞተ በገሌ ይሁንብህ በገሌ እንዲህ አድርግልኝ እየተባለ በነብዩ ክብር ይሁንብህ በአብዱል ቃድር ጂላኒ ክብር ይሁንብህ እየተባለ የሚባለው ነገር በፍጹም አይቻልም وكذلك الله ዘንድ ለመቃረብ ዝናብ ሲመጣ ሲኖር ወደ አላህ በቀብሩ ሄደን እንሽሽ በቀብሩ እንመጀን ተብሎ ቀብር ጋር ማረድ ቀብር ጋር የተለያዩ ኢባዳ አይነቶች መስራት በፍጹም የተከለከለ ነው አላህ Subhanahu Wa Ta'ala የምንወዳትን በጣም ከተውሂድ በኋላ ያዘዘን ነገር ትልቁ ሶላት ነው ሶላትን እንኳን ቀብር ጋር እንዳንሰራ ቀብር ጋር እንዳንሰግድ ወደ ቀብር ዞር እንዳንሰግድ ቀብር ላይ ወጥተን እንዳንሰግድ ቀብር አጠገብም እንዳንሰግድ አላህ Subhanahu Wa Ta'ala ከልክሎናል ስለዚህ አይነት መመጀን በፍጹም አይፈቀድም ማለት ነው ስለዚህ በሚቀጥለው ደግሞ ከነዛ ከሶስቱ ውጭ በቀብር መመጀን በሞተ ሰው መመጀን እዛ አጠገባችን በሌለ ሰው መመጀን እንደዚሁ ቀብሮችም ጋር ሄዶ መመጀን ይቻላል ብለው የሚሉ ሰዎች የሚያመጧቸው ማስረጃዎች አሉ ከሐዲስ እና እነሱ ላይ ማስረጃ ሐዲሶቹን ደረጃቸውንና የሐዲሶቹን ትክክለኛውን ትርጉም እናገራለሁ والله اعلم والسلام عليكم ورحمة الله وبركاته